በዚህ ረገድ የመንግስት ዋናው ትኩረት ይሄ ነው። አሁን ሰዓት የፓልፕና የወረቀት ኢንዱስትሪ በአገር ውስጥ እንዲስፋፋ ለማድረግ የግል ባለሀብቶችን በመንግስት ለማድረግ በ5 ዓመት እቅድ ውስጥ ትኩረት ከተሰጣቸው የኢምፖርት ሚተኩ ኢንዱስትሪዎች አንዱ እሱ ነው። የንጉሱን ቀብር በተመለከተ የአፄ ኃይለ ሥላሴ ማለት ነው ቀብር በተመለከተ እንደምታውቁት ወይም አብዛኞቻችሁ ወጣቶች ናቸው አጣቁም ይሆናል ወይም አልነበራቸው ይሆናል በታሪክ እንደሰማችሁት ከመሞታቸው በፊት ንጉሱ ከመንግስት ስልጣናቸው ወርደው ነበር። ስለዚህ ሲሞቱ ርዕሰ ብሔር አልነበሩ፣ የመንግስት ባለስልጣን አልነበሩ። ሲሞቱ ተራ ዜጋ ነበሩ ማለት ነው። እና ለርዕሰ ብሔሮች የሚደረግ የቀብር ስነ ስርዓት አለ። በወቅቱ አልተደረገላቸውም። ተራ ዜጋ ስለነበሩ ብቻ ሳይሆን የሆነ ጉድጓድ ውስጥ ነበር የወሸቋቸው። በነበረው ሁኔታ የተፈጠረ ችግር ነው። ከዛ በኋላ ያረፉበት ቦታ ከታወቀ በኋላ ተፈትሾ ተገኝቶ ለቤተሰቦቻቸው ተሰጥቶ ከቤተሰብ ቀብር አኳያ በተገቢው ክብር ተቀብረዋል ብዬ ነው የማስበው። ስለዚህ የቀብሩ ስነ ስርዓት ከነበረው ታሪካዊ ሂደት አኳያ ሊደረግ በሚችለው ልክ ተሰርቷል። የዛሬ 30-40 ዓመት የተፈጸመ ጉዳይ ነው እና ሊደረግ በሚችለው ልክ ተፈጽሟል የሚል እምነት ነው ያለኝ። አሁን ተመልሶ ሌላ ቀብር ያውም የውጭ መንግስታት መሪዎች የሚሳተፉበት ቀብር ማሰብ ምናልባት የሚጋበዙትንም ሰዎች ራሳቸውን ግር ሊያሰኛቸው ይችላል። ሐውልት የማቆሙን ጉዳይ ሐውልት ማቆም ላይ የግል አስተያየት በተቻለ መጠን የግለሰቦችን ተክለሰውነት በሚያጠናክር ወይም ያንን በሚያሳይ መልኩ ባይሆን ይመረጣል። ግለሰቦች አይደለም ታሪክ የሚሰሩት፣ ህዝብ ነው ታሪክ የሚሰራው። ስለዚህ የግለሰቦች ሐውልት አንድ ለየት ያለ መልእክት ለማስተላለፍ ካልሆነ በስተቀር ያንን ግለሰብ በተምሳሌት በመውሰድ ለህብረተሰቡ አንድ ለየት ያለ መልእክት ሊያስተላልፍ የሚችል ካልሆነ በስተቀር የሚመረጥ ጉዳይ አይደለም ብዬ ነው የማስበው። ስለዚህ የመጀመሪያው ጉዳይ ይሄ ነው። በተቻለ መጠን ሐውልቶች መልእክት እንደ ማስታወቂያ ናቸው። መልእክት እንዲያስተላልፉ ነው የሚፈለገው። ዝም ብሎ ከተማ ለማስዋብ ተብሎ ዝም ብሎ የሚሰራ ነገር አለ። እሱ እዚህ ውስጥ ለክርክር የሚገባ ነገር አይደለም። ግን መልእክት ለማስተላለፍ ከሆነ የግለሰቦችን ምስል በሌላ መንገድ መልእክቱን በአግባቡ ለማስተላለፍ አስቸጋሪ ካልሆነ በስተቀር የሚመረጥ አይደለም። ሁለተኛ እና ከዛ በላይ የፖለቲካ ውዝግብ የሚፈጥር ነገር የሚመረጥ አይደለም። በመጪ ጉዳዮች ላይ ብንወዛገብ አንድ ጉዳይ ነው። ሀገራችንን እንዴት እናልማ፣ ቤት አቅጣጫ እንምራ በሚለው ጉዳይ ላይ ብንከራከር ብንወዛገብ አንድ ጉዳይ ነው። በተወሰነ ደረጃ ገንቢ ገጽታ አለው። ተከራክረን ተወያይተን አንድ የጋራ አቋም ለመውሰድ እንችላለን። ባለፈው ጉዳይ ላይ ብንነታረክ ግን ይህን ያህል ገንቢ ነገር የለው። ያለፈ ጉዳይ ነው። ስለዚህ ያለፈውን ጉዳይ በየጊዜው እየቀሰቀሱ ለክርክርና ለእንትን የሚዳረግ ነገር ማድረግ ተመራጭ አይመስለኝ። በመጨረሻ ደረጃ ደግሞ ፓብሊክ ስፔስ ነው፣ የህዝብ ቦታ ነው። ስለዚህ እያንዳንዱ ግለሰብ በመሰለው መልኩ ወይም እያንዳንዱ ቡድን በመሰለው መልኩ ሐውልት ማቋም ተገቢ ላይሆን ይችላል። ይሄ ማለት የንጉሱ ቤተሰቦች፣ የንጉሱ አድናቂዎች
ለንጉሱ ያላቸውን ክብር እንዳይገልጹ መከልከል አለባቸው ማለት አይደለም። መብታቸው ነው ይግለጹ። ግን የሌላውን ህብረተሰብ መብት በማይነካ መልኩ ማድረጉ ተገቢ ይሆናል። ፓብሊክ ስፔስ የሐውልት የሚቆምበት ቦታ የንጉሱ አድናቂዎች ብቻ ሳይሆን የንጉሱ ተቃዋሚዎችም ቦታ ነው። ስለዚህ የንጉሱ አድናቂዎች ይህን ቦታ የኛ ነው ብለው በተቃዋሚዎች ላይ መጫን አስቸጋሪ ይሆናል ማለት ነው። ሌላው ስለ ትርፍ ጊዜ ስራ የተነሳው ጉዳይ መሪዎች የራሳቸው አመለካከት አላቸው። እኔ የተቀጠርኩት የመንግስት ስራ ለመስራት ነው ብዬ ነው ማስበው። ኮንትራት እሱ ነው። ከዛ ውጪ ኃላፊነት የለብኝም። ሶሻል ማህበራዊ ሞዴል ለመሆን ምን ለመሆን ወይም ስፖርተኛ ተወዳዳሪ ለመሆን የተሰጠኝ ኮንትራት የለም። የመንግስትን የጠቅላይ ሚኒስትርነትን ስራ እንደሰራ ነው ኃላፊነት የተሰጠኝ። ስለዚህ ህብረተሰቡ ከኔ የሚጠብቀው ስፖርተኝነት ወይም ደግሞ በየትምህርት ቤቱ በየክሊኒኩ እየሄደ በሽተኛ በማስታመም በማበረታታት መልኩ ይሄን ማድረግ ነውር ነው ለማለት አይደለም። ይሄን የማድረግ ኃላፊነት አይደለም የተሰጠኝ። ምለካውም መመዘነውም የተሰጠኝን ስራ በመስራት መልኩ ነው። የተሰጠኝን ኃላፊነት ወደዋለሁ። የተሰጠኝን ስራ ወደዋለሁ። ስለዚህ አቅም እስካለኝ ድረስ ብዙ ጊዜ እዛ ላይ ማጥፋት ፈልጋለሁ። በዚህ ምክንያት የተትረፈረፈ ትርፍ ጊዜ አለኝ ብዬ አልወስድም። 8 ሰዓት ብቻ አይደለም የምሰራው። ኮንትራቴ 8 ሰዓት ነው። ነገር ግን ስራውን ስለምወደው ከ8 ሰዓት በላይ ነው የምሰራው። ስለዚህ ብዙ ትርፍ ጊዜ አለኝ ብዬ አልወስድም። የተረፈውን ግን ለራሴ መጠቀም ፈልጋለሁ ከኮንትራቱ ውጪ ስለሆነ እና እንደዚህ አይነት አመለካከት ያላቸው ሰዎች አሉ። እኔ እንደዚህ አይነት አመለካከት አለ። ሌሎች መሪዎች ደግሞ ሌላ አይነት አመለካከት አላቸው። የነሱም ትክክል ነው ለነሱ፣ የኔም ትክክል ነው ለኔ። በዚሁ መልኩ ነው የማየው። በተራ ዜጋ ደረጃ በስፖርት ተወዳዳሪ መሆን ቢቻል በጣም ጥሩ ነው። ካልሆነም የራስን ጤንነት ለመጠበቅ በሚያስችል መልኩ መስራት ተገቢ ነው። የራስን ጤንነት ለመጠበቅ በሚያስችለኝ መልኩ ሞካክራለሁ። ከዛ ባሻገር ችሎታ የለኝም። ችሎታ በሌለኝ እንትን ላይ ችሎታ ካላቸው ሰዎች ጋር መንደፋደፍ የሚጠቅም ሆኖ አይታየኝም። ክቡር ጠቅላይ ሚኒስትር አመሰግናለሁኝ። የኔ ጥያቄ በወቅቱ በተለያዩ አረብ ሀገሮች በተፈጠረው ጉዳይ ላይ የአፍሪካ አንድነት ድርጅትና የተባበሩት መንግስታት እየወሰዱ ባሉት አቋም ላይ ነው የሚያተኩረው። የአፍሪካ አንድነት ድርጅት የጉዳዩ ባለቤት ሆኖ ነገር ግን ከሱ የበለጠ በአሁኑ ሰዓት በየቀኑ አጀንዳ ይዘው እየተነጋገሩ ያሉት የተባበሩት መንግስታት ናቸው እና የአፍሪካ አንድነት ድርጅት የወሰደው አቋም የተለሳለሰ ነው የሚባላልና ልክ እንደ ሩዋንዳ በሊቢያም 800,000 ሰው እስከሚሞት ድረስ ነው ወይ የሚጠብቀው? ኢትዮጵያ እንደ አባል ሀገር በዚህ ላይ ምን አቋም አላት የሚል ነው። የዋጋ መረጋጋትን በተመለከተ ያልተመለሰልኝ ጥያቄ ስላለ ነው። መመሪያው ከወጣበት ጊዜ ጀምሮ እስካሁን ድረስ እየተከታተልኩት ነበር። ወደ ህዝብ ውስጥም ገብተን ባይናችን የምናየው ነገር አለ። የሚሰጡትን መግለጫዎችንም እያያናቸው ነው ያለነው። ነገር ግን ያልታዩ ጉዳዮች አሉ ብዬ አስባለሁ። በተለይ ይሄ የዋጋ መረጋጋቱ ከነጋዴው ጋር በምክክር የተፈጸመ ባለመሆኑ ምክንያት የፕሮፊት ማርጂኑ እጅግ በጣም አነስተኛ መሆን፣ በውይይት ላይ የተመሰረተ ለመሆን፣ በተለይም ደግሞ ነጋዴዎቹ የሚሉት እርስዎ እዚህ ከተናገሩ በኋላ ወደታች ወደ አፈጻጸም ደረጃ ሲታይ አንዳንድ ሰዎች የህይወት ጥበቃ አይነት አስተሳሰብ ያላቸው
ሰዎች ናቸው እና ጠቅላይ ሚኒስትሩ የሚነግሩ ሌላ ነገር ነው ቤተሰብ ናችሁ ልጃችን ናችሁ ያሉን ነው ወደ ታች ስንወርድ ግን አንድ ሰራተኛ እየመጣ እየወጣተ ነው የሚወስድን ስለዚህ ይሄ ሁሉ በጣም ዲስከሬጂንግ ለሚሉ አሉ በዚህ የተነሳ አሁን በብዛት የኢምፖርት ስራ ላይ የነበሩት ተናንሾቹ ከገበያ እየወጡ ነው ያለው ነገር ግን መንግስት ከኛ ጋራ በመግባባት የሚሰራ ከሆነ ነገሮችን ለማስተካከል የሚቻልበትም አቅም አለ የሚሉት ነገር አለ በዚህ ላይ አንድ አስተያየት እንዲሰጡኝ ነው በሌላ መልኩ ደግሞ ኢንቨስትመንት ለማበረታታት የሚያስችል ሁኔታ በመንግስት በኩል ቢኖርም ነገር ግን በከተማ ውስጥም በተለያዩ ክልሎችም መሬት እየተቸበቸበ ስለሆነ ብዙ በርካታ ባለስልጣኖች በሙስና የተዘፈቁ በመሆናቸው ምክንያት ኢንቨስትመንቱ መሬት ለማግኘት የሚያስችል ነገር አይደለም ማታ በቴሌቪዥን እሳቸው ሲነግሩን ብቻ ነው ጥሩ ነገር የሚሆነው ወደታች ስንወርድ ችግር አለ ነው የሚለው ይሄ ትክክለኛ ስሜት ነው እውነተኛ ስሜት ነው እኔ በጣም በተደጋጋሚ በተቻለ መጠን ጥናት ለመስራት ሙከራ አድርገናል እና በዚህ ደረጃ ላይ ምን አለ ነው አንዳንድ ባለስልጣኖች ቢሮ አሁንም ዝግ ነው ቢሮክራሲ አለ እንደውም ያው ከነተሩቱም ገለጋ ከመግባት ጠቅላይ ሚኒስትር ቢሮ መግባት ይቀላል ነው ከተማ ውስጥ የሚወራው ማለት ነው እና በዚህ ደረጃ መስተካከል የሚገባው ነገር አለ ነው የመጨረሻው ጥያቄ ትራንስፖርት ላይ ነው በአሁኑ ሰዓት በአዲስ አበባ ከተማ እጅግ በጣም አሳሳቢ ሆነ የትራንስፖርት ችግር ነው ያለው እጅግ በጣም ከፍተኛ የሆነ ማለት ነው ወደ እርሱ ጋር እንደምንመጣ ሰዓት ወደ ህዝቡ ጋር ወርደን ምንድነው ችግራችሁ ምንድነው የምታስቡት ትራንስፖርት በአሁኑ ሰዓት እጅግ በጣም አሳሳቢ ነው መንግስት ለአጭር ጊዜ ሲያስበው ነገር ምን አለ በዘላቂነት ያስበው ነገር ምን አለ አመሰግናለሁ የአፍሪካ አንድነት ድርጅት በሊቢያ ጉዳይ ላይ የወሰደው አቋም የተለሳለሰ ነው የኢትዮጵያ አቋም በዚህ ጉዳይ ላይ ምን ይመስላል ሁላችንንም አፍሪካውያን ወክሎ አቋም እንዲወስድ የተመደበ አካል አለ የጸጥታ እና የሰላም ምክር ቤት ኢትዮጵያ በአሁኑ ሰዓት የምክር ቤቱ አባል አይደለችም ሲጀመር ጀምሮ እስከ ቅርብ ጊዜ ድረስ ተገቢ ባልሆነ መልኩ አባል ሆነን ቆይተናል በየ2 አመቱ በየ3 አመቱ ነው መቃየር ያለበት አንድ 6-7 አመት ሳንተካ ቆይተናል ያው አዲስ አበባ የአፍሪካ ህብረት መናኸሪያን ከመሆኑ ጋር ተያይዘው አሁን ሌሎች አገሮች ተክተውናል ስለዚህ እነሱ የሚወስዱትን አቋም መተቸት አይደለም ኃላፊነታችን ድርጅታችን ነው ሁላችንንም የሚወክል ድርጅት ነው ቢሳሳትም ትክክል ቢሰራም ከድርጅታችን ጎን ነው መሰለፍ ያለብን ከአፍሪካ ህብረት ጎን ነው የምንሰለፈው በዚህ ጉዳይ ላይ የአፍሪካ ህብረት ሰሞኑን ተሰብስቦ ያወጣው አቋም አለ ይህ አቋም የአፍሪካ ህብረት ጠንካራ አቋም መውሰድ አለበት ብለው ለሚወስዱ ሰዎች ለሚያምኑ ሰዎች አላስደሰተ ይሆናል የተለሳለሰ አቋም መውሰድ አለባቸው የሚሉ ሰዎችንም ሙሉ በሙሉ አስደስቷል ያላስም በኔ ግምት ሁለቱንም አቋሞች የሚያራምዱ አገሮች ስላሉ ከሁለቱም የሆነ ያ ከዚህም ከዛም አውጣቶ ሁለቱንም ለማስታረቅ የሚያስችል አቋም መውሰድ አማራጭ የሌለው ጉዳይ ሆኖ አግኝተውት ይሆናል ብዬ ነው የምገምተው በእንደዚህ አይነት ሁኔታ ላይ ተወሰደ አቋም የራሱ ችግር ይኖራል ሁለቱንም ወገኖች ሙሉ በሙሉ ያስደስታል ከዚህ ተነስተን አንዳንድ ሰዎች እንደሚያደርጉት ድርጅቱን ከውጭ ሆነን መቀጥቀጥ አንችልም የድርጅቱ አባላትና መስራችም ጭምር ነን በድርጅቱ ውስጥ ሆነን አቋማችን ተቀባይነት እንዲያገኝ ነው ጥረት ልናደርግ የምንችለው የኢትዮጵያ ፍላጎት ሊቢያ ሰላም እንዲሆን ነው የትኛውም ሀገር ቢሆን በሰላም እንዲኖር ነው የምንፈልገው ሌላው ሰላም ሲሆን እኛም ሰላም ስለምንሆን ያልተለመደ
በየትም ሀገር ያላየነው አይነት አካሄድ ነው ያየን ያለ ነው። ታንክ መድፍ አውሮፕላን በከተሞች አካባቢ በተቃዋሚዎች ላይ ሲተኮስ እናያለን። ይሄ የተለመደ ነገር አይደለም፣ የሚደገፍና የሚደነቅ ነገርም አይደለም። እንኳን በከተሞች አካባቢ ከዛ ውጭም ቢሆን እነዚህ በጅምላ የሚተኮሱና በጅምላ የሚገድሉ መሳሪያዎች ከጥቅማቸው ይልቅ ጉዳታቸው ነው የሚያመዝነው። ስለዚህ በከፍተኛ ጥንቃቄ መያዝ የሚገባቸው ናቸው እና እዚህ ላይ ምናልባት ተገቢው ጥንቃቄ አልተደረገ ይሆናል። ይሄ በቅርቡ የአፍሪካ ህብረት ባወጣው አቋምም ላይ ተንጸባርቋል። የአፍሪካ ህብረት ያስቀመጠው አቋም እንደምታስታውሱት ተኩስ መቆም አለበት። ተኩስ በአሁኑ ሰዓት መቆም አለበት ነው። በአሁኑ አስፈላጊው ድርድር መካሄድ አለበት ነው። ይህ አቋም ክፋት ያለው አይመስለኝም። ከዚህ በላይ ማለት ይቻል ይሆናል፣ ከዚህ በታች ማለት ይቻል ይሆናል። ግን ይህን ያለ ለክፉ የሚዳርግ ነገር ነው ብዬ አልወስድም። ለማንኛውም የአፍሪካ ህብረት ጉዳዩን በቅርብ እየተከታተለ ያለ ጉዳይ ስለሆነ ሂደቱን አይቶ ማስተካከል የሚያስፈልገው ነገር ካለ ያስተካክላል ብዬ ነው የምገምተው። ከባለ ሀብቶቹ ጋራ ምክክር አልተደረገም የሚለው ጉዳይ ምናልባት የምክክር ውጤት ሁሉንም ያረካ ላይሆን ይችላል። ነገር ግን ምክክር አልተደረገም ብዬ አልወስድም። አንድ ጊዜ ብቻ ነው ምክክር የተደረገው ብዬም አልወስድም። በተደጋጋሚ ስብሰባዎች ይደረጋሉ፣ ምክክሮች ይደረጋሉ። በተለይም በዘርፉ ቁልፍ ተዋንያን ናቸው ተብለው ከሚወሰዱ ባለሀብቶች ጋር ምክክር ይደረጋል። ነገር ግን የምክክር ውጤት ሁሉንም ሰው ላያረካ ይችላል። ለምሳሌ የትርፍ ህዳጉ ባለሀብቶቹ እንደተመኙት ላይሆን ይችላል። በሌላ በኩል ደግሞ ሌላ ሰው በምናነጋግርበት ወቅት የትርፍ ህዳጉ ተለጥጦ ወገባችንን እያጎበጠው ነው፣ ከመጠን በላይ ትርፍ እያገኙ ነው የሚል ወገን ደግሞ አለ። መሆን ከሚገባው በታች ትርፍ እያገኙ ነው የሚሉ ደግሞ አሉ። ስለዚህ ሁለቱንም አስተያየቶች ግምት ውስጥ ማስገባት ያስፈልጋል እና ሁለቱንም አስተያየቶች ግምት ውስጥ አስገብቶ ሚዛን ለመጠበቅ መሞከር ያስፈልጋል። ሁልጊዜ ሚዛን የመጠበቅ ጉዳይ በጣም አስቸጋሪ ነው። ነገር ግን ሌላ አማራጭ የለም። ስለዚህ እነሱ እንደሚፈልጉት እንደሚመኙት በቂ የትርፍ ህዳግ አልተሰጣቸው ይሆናል። የኃላፊዎቹ ችግር አይደለም፣ ይሄ የአስፈጻሚዎች ችግር አይደለም። ሁኔታው ራሱ የፈጠረው ችግር ነው። ሸማቹ እንደሚፈልገው ደግሞ ዋጋው ዘጭ ያለ ይሆናል። የትርፍ ህዳጉ አልወደቀ ይሆናል። ሚዛን መጠበቅ ስላለ ሸማቹም ሻጩንም 100% ማርካት አስቸግራል። የምክክር ጉዳይ ውጤቱ ይሄ ነው። ስለዚህ ዋናው ችግር አድርጌ የምወስደው ምክክር ያለ መኖር አይመስለኝም። ቸርቻሪዎቹን መለጠፍ ሲገባቸው ምን ማድረግ ሲኖርባቸው ሳያደርጉ ሲቀሩ ፈጠን ብሎ የማሰር ነገር በተለይ መጀመሪያ ላይ ነበር። ያኔም ቢሆን ግን ህጉ ያስቀመጠውን ነገር ባልሰሩ ሰዎች ላይ ነው እርምጃው የተወሰደው። ነገር ግን ህጉን አልፈጸሙም ተብሎ ሰዶ ከማሳደድ ምናልባት አስጠንቅቆ አስተምሮ በመሸኘት የበለጠ ውጤት ሊገኝ የሚችልበት እድል ሊኖር ይችላል።